የውጭ ጉዳይ ሚኒስቴር ሰዎች አያውቁም ለማለት ምክንያት የሆነኝ እንደማያውቁ ስላየው ነው። ማብራሪያ ሲጠይቁ እንደ ማንኛችንም መፈክር ነው የህዝቦች ግንኙነት ነው የሚሉት። የህዝቦች ግንኙነት ላለው እኔም ራሱ እኮ በደንብ አላውቅም፣ ግን ኢንጆይ ስለማደርገው ግንኙነቱ ጥሩ ስለሆነ ያዝልቅልን ነው የምለው። እሱ እንዳይደናቀፍ ብቻ ጥረት ማድረግ መቻል አለብን እንጂ ዝርዝሩ ምን እንደሆነ እናውቃለን። ለምሳሌ አንድ ሰው ከኤርትራ ሳይድ መጥቶ ያው የኢትዮጵያ ፖለቲካ በደንብ ታጥቦ ተቀሽሮ ተስተካክሎ እንዲስተካከል ጥረት እናደርጋለን ይላል። እንዴት ነው የሚያጥቡት ብዬ ራሴን ጠይቃለሁ። የተነጋገሩት ነገር ይሆን ነው ምናምን እላለሁ። ግን ማቆ ነገር ስለሌለኝ ምንድነው የምለው እኔ ፐርሰናሊ ዶክተር ደብረጽዮን ነው ዛላምበሳ ስለነበርኩ ሲከፈት ስላየው አብይ አይነት ሰው ደፋር ሰው ብቻ ነው ሊያደርገው የሚችለው እንደዛ የሚል እምነት አለኝ። እኔ አላደርገውም ሄጄ ኤርትራውን ፕሬዝዳንት ባኮን እዚህ ይምጡ ብዬ አላደርገውም ነበር። ሰው ትልቅ ነገር ነው። ክሬዲት መስጠት ካለበት ክሬዲት መስጠት አለበት። ሰው ኢንጆይ ያደርግ ነው። ከዛ በኋላ የነበረው ሲዘጋ ቅር ይልሃል። ሲዘጋም ግን ያው ሰው ብዙም አልቆምም ይመላለሳል በሁለቱም ሳይድ። ምክንያቱም አልቲሜትሊ ከፖለቲከኞች እጅ መውጣት አለበት የሰላም ጉዳይ ለህዝቦች መጥቶ መቻል አለበት። ከዛ አንፃር ለዶክተር አብይ ክሬዲቱን መስጠት አለበት ብለ በአደባባይ ተናግረናል። እናገራለሁ ወደፊትም ቀጥላለሁ። ዝርዝሩን ግን እኔ እውነት ለመናገር ዶክተር አብይ እንደሚያውቀው ገምታለሁ። አንዳንድ የሚያነሳልናል ግን የውጭ ጉዳይ ሚኒስቴር ሰዎች ያውቁታል ብዬ ግን እርግጠኛ መሆን አልችልም። ወይ ያውቃለሁ ብሎ የነገረኝ ሰው ስለሌለ ነው። እንደ ኃጢአት ልትቆጥርብኝ አይገባ ማለት ነው። እኔ አላቅም የሚያውቁ አይመስለኝ ነው ያልኩት እንጂ አያውቁም ብዬ አልተወራረድኩም። የኢህአዴግ ስራ አስፈጻሚ አባላት ግን የማወቅ ኖ ዝርዝር እኮ ግዴታ የለባቸው። ግዴታ ሳይሆን መብት የላቸውም። ለምን ዝርዝር መብት የላቸውም? እሺ ግን አቀራረቡ መብታቸውን ተነጠቁ አይነት በሚመስል ነገር ስለመሰለ ነው። ይሄን እናጥራ ነው። ፖሊሲ ጉዳዮች ላይ እንወያያለን። አቅጣጫውን እናስቀምጣለን። ቆይ አቅጣጫውን የሳተ ከሆነ እንቃወማለን። ያስቀመጥነው አቅጣጫ አለ። ለምሳሌ በእኩልነት ላይ ተመስርቶ ለአፍሪካ ህብረት ክብር ሊኖር ይገባል ብለናል። ጎረቤቶቻችንን እናማክር ብለናል። ዝም ብሎ ድንገት ተነስቶ አሁን ለምሳሌ ትንሽ ቅር የሚያሰኝ ነገር አለ። አፍሪካ ህብረት የኢትዮ ኤርትራን ጉዳይ ለመፍታት ጥረት አድርጓል ብቻ ሳይሆን ኤርትራ ላይ ማዕቀብ እንዲጣል ከኛ ጎን ሆኖ ትልቅ አስተዋጽኦ አድርጓል። ድንገት እርቁ ጀዳ ሲደረግ እንደ አፍሪካ ህብረት ተወካይ እንኳን ለመኖሩ ትንሽ ቅር የሚያሰኝ ላይ ዋና ከተማው ነው የአፍሪካ ህብረት አለ። ትንሽ ቢገኙ ደስ ይላል። ከፎሪን ፖሊሲያችን አንፃር ትንሽ አደጋ ውስጥ የገባን እንዳይሆን የሚል ጥርጣሬ ነው ዝም ብለህ የምታነሳው እንጂ በዛ ደረጃ አይ ውጭ ጉዳይ ሚኒስትሩ አያውቁትም ቢል አልተወራረድኩም ልወራረድ ማለት ነው ያልኩት። ምንድነው እስካሁን ባለኝ መረጃ ውጭ ጉዳይ ሰዎችም የሚያውቁት አይመስልም። ኃጢአት ለማስመሰል ሳይሆን እናጥራ ብለን ስለሆነ ዘገባዎቹ በነገራችን ላይ ሲወጡ በዚህ መንገድ ነው። እርሱ ሁሉ ነው ይዘዋርጉ። አሁንም እንዳትቆራረጠው ዝም ብለህ እንዳለ ነው የሚቀርበው። ምንም ያው በዚሁ አጋጣሚ ለተመልካቾችም ይሄንኑ ማጥራት አላማችን ስለሆነ ነው። ሌላ ከርሶ ጋር በተያያዘ ብዙ ጊዜ ሲናገሩ ከሚሰሙት ጉዳዮች ጋር ቀደም ሲል ምሳሌ ሲሰጡ ነበርና በትግራይ መሳፍንትና በጎንደር መሳፍንት ወይም በትግራይ ገዢ መደብና በጎንደር ገዢ መደብ መካከል በርሱ አረዳድ ልዩነት አለ ብለው ያምናሉ? በገዢ መደቦች መካከል ምን ልዩነት አለ? ሁሉ መዝረፍ ነው የሚፈልጉት። ራሱ የሚባል ሰሜንንም ትግሬንም የሚገዛ ሰው ነበር፣ ጎንደርንም ይገዛ ነበር። ለምሳሌ አጼ ቴዎድሮስ መጨረሻ እሱን አሸንፈው ነው ንጉስ የሆኑት። የኔ ፌቨሪት ንጉስ ቴዎድሮስ ነው። በነገራችን ላይ 6 ጋን መርፌ ነበረ የተገኘው እሱ ካምፕ ላይ። የዘረፋው ብዛት ራሱ ከባላገር ቤት ሳይቀር መርፌ ይዘርፍ ነበር። መርፌ ምንድን ነው ይሰራል? 6 ጋን መርፌ። ስለዚህ ዘራፊዎች ነው የነበሩት። ብሔር አይለዩ ምን አይለዩ። ስለዚህ ግን ብዙ ጊዜ ህወሓት ደግሞ የተለየ ገዢነትን ወደ አማራ ላይ የሚያላክከው ነገር ራሱ የአማራ ገዢ መደብ የሚባለው ኮንሰፕት ያለፉት 120 ዓመታት ታሪክ ነው። ሌላ ነገር እኮ የለውም እንጂ በየሰፈሩ የዘመነ መሳፍንት የነበረውን ታሪክ ሁሉ የተከተልክ ሱሐል ሚካኤል ገሌ ባልክ ቁጥር በዛልም አሁን የሚሰለው የአማራ ገዢ መደብ የሚለው ኔሽን ስቴት ኢትዮጵያ ኔሽን ስቴት የምትባለው ከተቋቋመች ከአጼ ምኒልክ ወዲህ በነበረው ሁኔታ ነው። አማርኛን ቋንቋ ማዕከል ያደረገ ማለት ነው እንጂ የሰላሌ ገዢ ራስ አሉላም ሆነው ያውቃሉ። የትግራይ ሰው ደቡብ ሄዶ ገዢ ሆኖ ያውቃል። ግን በአማርኛ ቋንቋ ነው የሚያስተዳድረው። ኮሩ ያ ነው ማለት ነው። ምንድነው በሌፍት ቋንቋ ቤዙንና ሱፐርስትራክቸሩን የተቆጣጠረው አካል አማርኛ ተናጋሪ ነበር ለማለት ነው እንጂ የአማርኛ ተናጋሪ ሰዎች ክሊር አታረጉትምና ትምክትና ትክክል ነው። ክሊር አርጋችሁ በግልጽ እነዛ ይሄ ስህተት ነው። እኔ የሚያሳስበኝ ምን
የአማራ ጭቁን አርሶ አደር ቅድም ያልኩ ነው መርፌ የተነጠቀው በራሱ ቤ ማለት ነው። የትግራይም አርሶ አደር የአማራ አርሶ አደር እኮ መርፌ ተነጥቋል። የበጌምድር አርሶ አደር መርፌ ምንድነው የሚጠቅመው? አንድ ራስ ገሊ አንደኛው የራሱ ቤ ልጅ መጨረሻ አፄ ቴዎድሮስም ከተዋበች በኋላ ያገቧት ጥሩ ወርቅ እቴጌ ጥሩ ወርቅ ራሱ ቤ ልጅ ነች። አሁን ትግራይ ውስጥ ይባላል በወቤ የደነቆረው በወቤ ሲምል ይኖራል የሚባላል በትግራይ በኋላ ራሱ ቤ ብሔሩን ሎኬት ማድረግም ተገቢ አይደለም። አሁን ትግርኛ ተናጋሪም ነበር፣ አማርኛም ተናጋሪ ነበር። ሁሉንም ግን መርፌ ሳይቀር ሲዘርፍ የነበረ ሰው ነው። ይሄን ሰው አሁን ብሔር እንዴት ሰጠዋል? ደቡብ ሲያስገብር የነበረ ሰው የአማርኛ መናገሩ ካልሆነ በስተቀር በአማራ ህዝብ ለአማራ ህዝብ የፈየደው ነገር ምንድነው? ጎጃም አሁን ድረስ ጎጃም እንደ ጎጃም ሀብታም ህዝብ የለም፣ ሀብታም ሀገር የለም። የትኛው እዚህ ግባ የሚባል ፋብሪካ ደብረ ማርቆስ ሰምተህ ታውቃለህ? የጎጃምን ገበሬ ሀብት ወደ ትልቅ ነገር ላይ ያደርስ የሚችል ስራ። እንደ ፖለቲከኞች ስራችን የጎጃም ገበሬ ከትርፍ አምራችነት ወደ አምርቶ ፕሮሰስ አድራጊነት የሚቀየርበትና ትልቅ ሀብት የሚፈጥርበት ነገር ማምጣት ነው። ሶ አልቲሜትሊ የአማራ ገዥ መደብ ነው የሚባለው ክሊር አይደረግምና አንዱ እሱ ነው በሽታ እንጂ አማራ እኔ የፈለኩትን ብደነፋ ገዱ የፈለገውን ቢነፋ አለምን ማነው አምባቸው መኮንን የፈለገውን ቢያቀራራ ብናቀራራ የጋይንት አርሶ አደርና የራያ አርሶ አደር የጋይንት አርሶ አደርና የጽምብል አርሶ አደር ተመሳሳይ ነው። አስፒሬሽናቸው ፍላጎታቸው አንድ አይነት ነው። ማዳበሪያ በሰዓቱ እንዲመጣላቸው ይፈልጋሉ። ልጆቻቸው አላግባብ ሰላም እንዲያጡ አይፈልጉም። ወታደር መጥቶ እንዲያንገላታቸው አይፈልጉም። ቤታቸው ሊደፈር አይፈልጉም። ሳይከካ ተቦካ አሉ ጋሽ ደሜ ጻፊው እንጃንቺ በሬት ያለሽ ትርሲቲ እግዚአብሔር እንተቁም ነገር ቶሎ በይ ኔፓ ልሙትልሽ በእውነት የሚቀጥለው ዓመት እቅድ ቋንቋ መማር ነው። በዚህ ሁኔታ እንዴት ነው ካደጉት ሀገር ጋር መወዳደር? ምን ገጠመን እንዴ? ግን እኮ ይሄ ምስኪን ህዝብ እንደገና ፈርሶ ካልተሰራ ሌላው ዓለም ላይ የደረሰበት እንዴት እንደምንደርስ አይገባኝም። ስቲል ዝንጥ ያሉ ህንፃዎች እንጂ ስልጥና ያሉ ሰዎች እኮ የሉንም። አስገባለት ዛፍ እንዴት ያጣላቸዋል? ደንበላሽማ የሚለው ዛፉ ያለው አንተ ግቢ ቢሆንም ስሩ እኔ ጋር ነው ያለው እያለ ነው ያተለከለ። አሁን ደግሞ የእጽዋቶች ስሮቻችንን ባጥር ልንለይ እኔ ሲገርመኝ አይደል? ከመናገርሽ በፊት ማሰብ ጥሩ ነው። እኔ ክስ ብቻ አይደለም ወደው ካሳም ወዳለሁ። አይቻ ጋር ምን ገጠመ? መቼም አንተ አይቶ ማለፍ አይሆንልህ። ይኸው እዚህ ሜዳ ላይ ወሬው ሁሉ ቁረጠው ፍለጠው ሆነ። ቤተሰብ አለህ ተቆጥረሃል። በዚህ ሰዓት እውቀትና ፍቅር ሳይሆን ብልጠት ነው የሚያኖረው ወዳጄ። አሌክሲ በእናትህ እኔንም ብልጥ አድርገኝ። ብልጠቱን ከእናንተ አይደል እንዴ ተማርነው? ያን ከመሰለ ገነት ላይ አዳሚ እስኪችን ቅመሳት እችን ጉረሳት ምናምን ብላችሁ ጸበለስ አስፈልታችሁ አባረራችሁ። ጫፉን ይዞ መተርተርማ የዚህ ትውልድ መለያው። ተስፋ ለሚታየው ልባም
ሌላ ህወሓት አሁንም የነጻ አውጪነት ስሙን ያልቀየረበት ምክንያት ከማን ነጻ ሊወጣ ነው? አዲስ ነገር መልመድ አይፈልግም። ግትር የሆነ አቋም ነው ያለው። ከዘመኑ አስተሳሰብ ጋር ራሱን አያራምድም የሚል ነገር ይነሳል። ምንድነው አስተያየቱት? ስሙ በጣም ነው የምወደው ነው የህወሓትን ስም። እርሶ ስለወደዱት ሳይሆን ህዝባዊ ወያኔ ሓርነት ትግራይ ማለት ትግራይ ኦልሬዲ ነጻ ወጣች። ህወሓት አመራር እሺ፣ እርሶ ከወደዱት ሌላው ሳይስማማበት ማን አንተ ነው ያልተስማማበት? የህወሓት አባላት የህወሓት አባል ሁንና ሐሳብህን አስረጽ። ህወሓት ላይ ስሙን ብንቀይረው ፕሮግራም መቀየር ላይ ነው ቁም ነገር ማውራት ያለበት። ህወሓት የትግራይን ህዝብ ህይወት የሚቀየረው በፕሮግራም ስም ከግብር አይበልጥም። አቶ ጌታቸው አይበልጥም፣ በልጦ አያውቅም። አዴፓና ኦዴፓ ስምን መላክ ያወጣዋል ተብሎ እኮ ሲተረት ምሳሌው ተግባሩን ስለሚገልጽ ይመስለኛል። እኔ ውበቱ የሚባል አንድ ጓደኛ ነበረ። ስሙን መልአክ አላወጣውም ብለን ምን ከራከረ አሁን እሱ አይደለም ያሰለ። እሺ ኦዴፓና አዴፓ ስም ከቀየሩ በኋላ የተሻለ ዴሞክራሲ አማራ ክልልና ኦሮሚያ ክልል ውስጥ ተፈጥሯል ብለህ ካመንክ ህወሓት ምንድነው የሚሆነው? በዛ እንትን ምንድነው የሚሆነው? ሲዴፓ ነው የሚሆነው። ስም ውስጥ አይደለም። ፕሮግራም ነው። እሱም ፕሮፖዛል አደረገም። ኖ ፕሮግራም ነው። ድርጅት የሚያደርገው ስም አይደለም፣ ፕሮግራም ነው። ፕሮግራምህ ህዝብን የሚጠቅም ፕሮግራም ነው ወይ ነው? የህዝብን ኢንተረስት ፕሮሞት የሚያደርግ ፕሮግራም ነው። እዛ ላይ ትኩረት ማድረግ ያለብን። ሌላው ጨዋታ ነው። ስም ስለቀየር ወትስ ነንም እንትና እነ በእውቀቱ እነ እርቅ ይሁን ስማቸው ስለተቀየረ ድሮ ልጆች ሆነን የምናወራው ኤሪክ ስለሆኑ እነ ገብረ መድህን ጂሚ ስለተባሉ በምን ስሌት ነው የተለየ ቁመና ሊኖራቸው ይችላል? ስሙን እንወደዋለን ማለት ነው። ለማንኛውም ኤኒዌይ እዚህ ጋር ከተነሳ አሁንም ወደ ኤርትራ ጉዳይ ላይ የትግራይ ህዝብ ከአማራ ህዝብ ጋር ያለው ግንኙነት ትግሬኛ ተናጋሪ ከሆነ ኤርትራ ህዝብ ጋር ካለው ግንኙነት የተለየ ነው ወይ የሚል እምነት አሉት? ምንም የተለየ አይደለም። የተለየ ካልሆነ በጣም ጥሩ። አይ ይሄ ጥያቄ ከምን ጋር ይነሳል? እኛ ጋር ቢመጡ አቶ ኢሳያስ ያላስተርጓሚ እናናግራቸው ነበር የሚለው ነገር ተነስቶ ቋንቋ ነው፣ በትግርኛ ነው የሚናገሩት። ያው አስተርጓሚ አያስፈልግም ማለት ነው እንጂ ይህን ደግሞ እንዝለለው እንዳይሉኝ በረከትና ታደሰ በሙስና መታሰራቸው በጣም እንዳስደነቁት በጣም ነው የሚያስገርመኝ። እስቲ እሱን ፈታ ያርጉልኛ። እኔ ኢህአዴግ ስራ አስፈጻሚ እስከገባሁ በኢህአዴግ አመራር ውስጥ ከገባሁ ረጅም ጊዜ ሊባል ይችላል። አሁን አቱም አንድ አመትም ረጅም ለውጥ ያመጣ ስለሆነ ረጅም ጊዜ ሆኗል። ቢያንስ በመንግስት ስልጣን ውስጥ ከገባሁ ቆየት ብያለሁ። ብዙ ጊዜ በሙስና የሚጠረጠሩ ሰዎች ግምገማ ላይ ይነሳሉ። ብዙ ጊዜ አሁንም ማቃቸው ቱባ ሰዎች አሉ በሙስና የሚጠረጠሩ ነው። አንድም ቀን ተነስተው የማያውቁ ማቃቸው በረከትና ታደሰ ናቸው። አንድም ቀን ማለት ደረጃ ካስቀመጥን ለምሳሌ 60 ሰዎች የሚጠየቁ ከሆነ 58ኛ እኔ ጠራለሁ፣ በጣም እርግጠኛ ነኝ። 59ኛና 60ኛ ታደሰና በረከት ነው የሚሆኑት። ይህን ካልኩ አይበቃም? የነውር እኔ በረከት ጋር በርካታ የሚያለያዩ ነገሮች አሉ ማለት ኢንፋክት በዚህ መድረክ ላይ የማይወራ ስለሆነ ነው። ሌሎች አሁን ከፍተኛ ቦታ ላይ ያሉ ሰዎችም ሳይቀር የሚያውቁት ነገር አለ። በጣም ስትሪክት ስለሆነ የሚገመግምባቸው አይኖች በጣም ከበድ ስለሚሉ ቢቀጠቀጠንም ነበር። ያው እንደ አባታዊ አይነት ነገርም ነበረው፣ ስስት ነበረው ለድርጅቱ ምናምን የራሱ እኔም አልስማማባቸው ነገሮች ነበሩት። በሙስና እኔ ሰው ትቆጣ ነበረ ተብሎ በቁጥጥር ስር ቢውል አይገርመኝም ነበር ወይ ታስፈራራኝ ነበር ተብሎ ነውር እንደሆነ አውቃለሁ። እንደዛም ግን አይገርመኝም ነበር። በሙስና የመጨረሻው ሰው ነው የምነግርህ። ታደሰና በረከት 58ኛ ነው ይሆናለሁ ብዬ አምናለሁ። ደረቡ አሉ 58ኛ የሚጠሩ ሌሎች ከ60 ሰዎች 58 እኛ ሆኜ 59 እና 60 እነሱ ነው የሚሆኑት። ይሄን ካልኩ ይበቃል። ይሄን አታነሱም እንዴ ታዲያ? አሁን እኮ ታዲያ ጸረ ዲሞክራቲክ የነበረው አካሄድ ወይም ለውጥ እንዲመጣ የታገላችሁት ነገር ድራማው ቀጠለ ማለት ነው። ከዛ በኋላ ምንድን አልኩህ ቅድም እኔና አብይ መሻሻል ያለበት ብለን ባለፈው ታህሳስ የገመገምነው ጸረ ዲሞክራቲክ አዝማሚያ በእኔና አብይ ጸረ ዲሞክራቲነት እንዲቀጥል አይደለም እኮ ፍላጎታችን፣ መስተካከል አለበት ማለት ነው።
እንጂ ድሮ ድራማ ይሰሩ ስለነበረ ወረፋው የኛ ነው ድራማ መስራት ወረፋው በሚል እኛ መስራት የለብንም። ስለዚህ ቀጣዩ ስብሰባ ላይ የምታነሱት አጀንዳ ሊሆን ይችላል። ሌላ ሰሞኑን ከአጀንዳ ከነበሩት ጉዳዮች የኢህአዴግ አጀንዳዎች ለመዋሃድ የኢህአዴግን ውህደት የተመለከቱ ዜናዎች ወጥተዋልና ኢህአዴግን ለመዋሃድ የሚያስችለው ቁመና ላይ ነው ወይ የሚለውን ነገር በህወሓትስ ግምገማ ምን ላይ ናችሁ የሚለው ነገር በእኛ እምነት የመዋሃዱን ሀሳብ ቀርቦ ነው 2007 2000 ምናምን የጀመረው ሀሳቡ 2002 ፕሮግራም ንዋሃድ መዋሃድ የሚለው ታክቲክ ነው፣ አደረጃጀት ታክቲክ ነው። በነገራችን ላይ ልብስ ስለብስ በጣም ከጠበበኝ ማላረገውም ከሰፋኝ ወይ አስጠብባለሁ የሆነ ነገር አደርጋለሁ። ልብስ ካልጠበበኝ ጨናነቅበት ሁኔታ የለም። ድርጅቱም ስራዬን እስካሰራኝ ድረስ ምክንያቱም ፕሮግራም ነው ድርጅት የሚያደርገው ህወሓትና ብአዴንን አንድ የሚያደርጋቸው የደመቀና የደብረጽዮን መወዳጀት አይደለም። አደፓ ይቅርታ፣ የደመቀና የደብረጽዮን መወዳጀት አይደለም። ተወዳጁም አልተወዳጁም የጋራ ፕሮግራም እስካለን ድረስ እንቀጥላለን። አንደኛው ፕሮግራሙ የሚያቀረው አንደኛው ፕሮግራሙ የተለየ ጠበቃ ሆኖ የሚቀርብበት ሁኔታ ከሆነ ምን ብለን ነው አንድ ሰፈር እድር እንኳን ጥንቃቄ ትፈልጋል። ባይዘው እድር ዝም ብለህ አንድ እድር ላይ የተገኘው ሰው ይገባትል። ልክ ኤርትራ የሚሉት ዳስሐው የሚሉት አለ። ማንም ሰው የመጣ የሚገባበት አይነት ዳስ አይደለም ፓርቲ። ፓርቲ በፕሮግራም ነው የሚመሰረተው። ፕሮግራማችን አሁን የሰራነው ስራ እንደተጠበቀ ሆኖ ያሉብንን ችግሮች ለመፍታት አደረጃጀታችንን መቀየር አስፈላጊ ነው የሚባል ከሆነ በጥናት ላይ ተመስርተን እንቀይረው ነው። ስለዚህ ጥናት የተጠና አለ ይመስለኛል። እንወያይበታለን። የተጠናውን ግን እኔ አሁን በቀደም ሰማሁ ክቡር የኢህአዴግ ሊቀመንበር እንደዚህ እናደርጋለን ህዝብ ግንኙነቱን መግለጫ ሰጥተዋልና እንደውም አንድ ዘገባ ላይ ቢቢሲ ላይ ይመስለኛል አይስማማኝም የሚል አካል ከተገኘ ምንም ጥያቄ የለውም የሚለው ነገር አማራጩ መጨረሻ ላይ ወይ ከግንባሩ መውጣት ነው የሚልም ነገር ተነስቷልና እንዴት ነው የኢህአዴግ ተስፋ በዚህ ሁኔታ? ኢህአዴግ እኮ ከኢትዮጵያ ህዝብ በላይ ተስፋ ሊኖረው አይገባም። ኢህአዴግ ግን የኢትዮጵያን ህዝብ ኢንተረስት የማያራምድ ኢህአዴግ የስልጣን ኢህአዴግ ነው የሚሆነው። ስልጣናችንን ለማቆየት ሲባል ይሄ ጓድገሌ የተከበሩ ገበሌ የምንባባልበትን ነገር ለማቆየት ሲባል የግድ ዝም ብለን ከነቃራችንም ከነ ቅርሻታችንም ጭምር አብረን ሄድ የሚባል ነገር ሊሰራ አይችልም። ይሄ ክህደት ነው። ኢትዮጵያን ህዝብ መካድ ነው። የጋራ ፕሮግራማችንን የበለጠ ለማበልጸግ የሚያስችል ህብረት ያስፈልገናል ብለን ካመንን ህብረት ፈጥረን አንድ ሆነን የኢትዮጵያን ህዝብ እናገለግላለን፣ እንክሳለን። ከዚህ ውጭ ይቺ ወንበራችንን እንዳትቀርብን በሚል ዝም ብለ ትርምስ የኢትዮጵያን ህዝብ መናቅ ነው። ለራሳችንም ጊዜ ማባከን ነው የሚሆነው። ኢትዮጵያ ህዝብ ዲዘርቭስ በዚህ እንግዲህ በዚህ ጋር ውህደት ይነሳል። በዚህ ሌላ ነገር ኖ ውህደት እኮ አምነንበት የወጣ ነው የገባ ነው። ግን ውህደት ማለት ዝም ብሎ እንዳደረገ ካለንበት ሁኔታ አኳያ ግን አሁን ህብረተሰባችን በአጠቃላይ ያለበትንም ነገር ስለምንገነዘብ ብዙ መካረሮች አሉ። ቀደም ሲልም ሲነሳ እንደነበር ቀጣዩን ምርጫስ እንዴት ነው ማካሄድ የሚቻለው የሚለው ነገር እንደ ህወሓት ምርጫውን እኮ ህዝብ ነው የሚያካሂደው። ህዝቡ መራጭ እኮ ነው። መራጭ ነው የሚመርጠውን ምረጡኝ የሚለውን ደግሞ የሚመርጠውን ይመርጣል እንጂ አይ ማሸነፍ ስላልመሰለኝ በዚህ ሳምንት ይቆይልኝ የሚል ፓርቲ ካለ ምርጫው ለፓርቲው ነው ማለት ነው። ስለዚህ ምርጫው የኢትዮጵያ ህዝብ ፍላጎቱን የሚገልጽበት ነው አይደለም። ስለዚህ ኢትዮጵያ ህዝብ ፍላጎቱ መንግስታዊም ነው። ኦፍ ኮርስ ከሰብአዊ መብትም ጋር ነው የሚያያዘው። ስለዚህ ምርጫውን ወደዚህ ወደ ኋላ ለምን መልሷል? ህገ መንግስት ያስቀመጠው ነገር ማለት በምን ስሌት አይ መመረጥ ስላልመሰለኝ በዚህ ሳምንት ይቆይልኝ ካልኩ ይሄ ድሮ ልጆች ሆነን ምን ነው ይሄን ገምጬ ይሄን ማለት ሁለት ዘይቱን ሲሰጥ ማካፈል ሲኖርብህ እኩልነት ከጠላ ይሄን ገምጬ ይሄን ወስዳለሁ ትላለህ። ከድርሻ በላይ ነው የምትወስደው። የተወሰነ ገምታል እሱ እዛ አይሰራም። እኔ አሁን ባለኝ ኮንስቲቱሽናል ክራይሲስ እኮ ነው የሚፈጥረው። በምን ስሌት ነው ህገ መንግስቱን ምን ብለህ ነው አይ ኢህአዴግ የሚመረጥ ስላልመሰለን እናቆየው ነው የሚለው? ኢህአዴግ አልገባኝም። ኢህአዴግ ተመረጠም አልተመረጠም ህዝብ የሚመርጠው ኃይል ይኖረዋል። ሲፈልግ ጭራቅ ይምረጥ። ወቅቱን ጠብቆ ምርጫውን ማካሄድ የሰብአዊ መብት ኤግዛክት ምርጫ እንደ ኢንስቲትዩሽን ግን የሀገሪቱን ዴሞክራሲ ቀጣይነት የምናረጋግጥበት እንትን ነው አሬንጅመንት ነው። ስለዚህ ወደድንም ጠላንም ህገ መንግስቱ ያስቀመጠው ነገር አለ። ህገ መንግስቱ ደግሞ ኢህአዴግ ይመረጣል ወይ ህወሓት ይመረጣል በሚል አይደለም የተቀረጸው። የኢትዮጵያ ህዝብ እፈልገዋለሁ ያለውን እንዲመርጥ ነው። ስለዚህ እፈልገዋለሁን አለው በየሰፈሩ የሚመጣ ሲፈልግ ሰባኪ ሲፈልግ ጸላይ ሰጋጅ ማን ይመጣ ፖለቲካ ፓርቲ ነው እስካለ ድረስ የሚመረጥበት ሁኔታ ይኖራል።
ሌላ ግን ቀደም ሲል ዛሬም የተለየ ነገር መስማት የህወሓት አመራር አይወድም የሚለውን ነገር የመጨረሻ ጉዳያችን እናርገውና አምዶም ገብረስላሴ ከተባለ ሰው ጋር ተያይዞ ባለፈው ሲደረግ የነበረው እሱ መድረክ በነገራችን ላይ የአቶ በረከት መጽሐፍ ምረቃም መሰለንና ቅራለን ብለውኛል ጀነራል ጻድቃንም እኔ ጋር በነበራቸው ቃለ ምልልስና ለለውጥ የተሻለ ነገር ለማምጣት የነበሩ ችግሮችን ለመፍታት የሚደረግ መድረክ መስሎን ነበረ። ነገር ግን እንደሱ አልነበረም የሚል ነው የነሱ የራሳቸው ግምገማ ነው። አሁን ጀነራል ጻድቃን ግምገማ ሼር ማድረግ አይጠበቅብኝም። ያረግ ነው ምንድነው በኢትዮጵያ የተለየ ሀሳብ ለማድመጥ ዛሬም ዝግጁ ነው። በጣም ዝግጁ ነኝ ነው። እኔም ደስ አይለኝም እንደዚህ አይነት መድረኮች ላይ ሰውን በጩኸት በጫጫታ ማስቆም አትችልም። ለምን የፈለገውን ሀሳብ አያሸንፈኝም ብዬ እስካመንኩ ድረስ ማንም ቅርሻታም ተነስቶ የፈለገውን ቢል መስማት ድፍረቱ ሊኖረኝ ይገባል። በህወሓት በኩል የተለየ ሀሳብ መስማት ፍላጎት አለ ብቻ ሳይሆን ከመቼውም ጊዜ ይበልጣል። ከአንድ ዓመት ከአራት ወር በፊት የተነጋገርነው ቢዝነስ አንዩዋል ሊሆን አይችልም። የትግራይ ህዝብ ስንዋሽ ልንኖር አንችልም። አስገድደን ነው እኛ ብቻ ነን አማራጭ ያን ይየልንል አንችልም። ለኢትዮጵያ ህዝብ የሚገባው እውነትን የሚናገር ስህተቱን ተቀብሎ ግን የተሻለ ነገር አስተካክል ማላዘን አይደለም። አጥፍቼ ነበር እያለ ሰልፍ ፍላጀሌሽን ራሱን እየገረፈ የሚኖር እንደ የቀድሞ ባህታዊ አይነት አይደለም መሆን ያለብን። አጥፍተናል፣ ጥፋቱን ለመካስ የሚያስችል ቁርጠኝነት ይዘን እንሰራለን የሚል ድርጅት ሆነን እንወጣለን ብለን ይወጣ ነው። ሀሳብ የተለየ ሀሳብ መስማት ያቆመ ድርጅት የሞተ ድርጅት ነው። እንደውም ሌሎች ኢህአዴግ ውስጥ ያሉ ጓዶችን የምመክረው የተለየ ሀሳብ መስማት ማለት ነሰሰርሊ የተለየ ሀሳብ የሚያቀርቡትን ሰዎች አጀንዳ ይዘህ መንጎድ ማለት አይደለም። ኢንተርቴን አድርገው የምታምንበትን ደፍረህ ደረተን ነፍተህ ይሄን ነው ህዝብ የሚጠቅመው ብለህ እስከ መጨረሻው ድረስ ለህዝብ ውሳኔ ራስህ ተገዥ አድርገህ መንቀሳቀስ ማለት ነው። ህወሓት በዛ ደረጃ ሬዲ ነው። ከማንም ተመሳሳይ እምነት ካላቸው ኃይሎች ወገኖች ጋር ለመስራት ዝግጁ ነው። ህዝባችንን እንክሳለን ስንል የምር ነው መካስ የምንፈልገው እንጂ ዊንዶው ድሬሲንግ ይባላል ድንበር ለማስመሰል ብለህ መስከረም 2 ምናምን ሲመጣ ቤትህ እንደምትቀባው አይነት አይደለም። የኛ የለውጥ እንቅስቃሴ የተሻለ ህወሓትን ማሳየት ካልቻል የትግራይ ህዝብ አሽቀንጥሮ ነው የሚጥለው። ግን በነገራችን ላይ እንደው ከዚሁ ካነሱት አይቀር ለካቲት 11 በተከበረ ቁጥር ህወሓት ራሱን የሚያነጻጽረው ካለፈውና ከሙት ስርዓት ጋር ነው። ይህን እንኳን ያልተወ ስርዓት እንዴት አድርጎ ነው አሁን እርሶ በሚሉት ያለፈውን ስርዓት መርሳት የለብም። መርሳት እንደሌለብህ የምታውቀው ድንገት እኔ አሁን እየገረመኝ ያለው ድሮ የተሸነፉ በደንብ እስር ቤት የነበሩ ሰዎች አሁን ወጥተው በሆኑ መጽሔቶች ላይ አዲስ አበባ የሰብአዊ መብት ጥሰት ከደርግ በባሰ አሁን ያለው ብሎ ሲከራከሩ ሳይ መርሳት የለብንም ማለት ነው። እነዚህ ሰዎች ትከሻቸው አሁን ትንሽ ስለላላ ካልሆነ በስተቀር ጠመንጃ የሚያነሱበት እድል ከገጠማቸው ያጠፉናል እላለሁ። አሁን ጠመንጃ ሳያነሱም ኦልሬዲ ሚዲያውን ተቆጣጥረው አገር በማተራመስ ስራ ላይ ነው ያሉት። ሰሞኑን ይሄን ሲያዩ ነው ይሄን አቋም ያዙት ነው ወይስ ነው? የድሮ አቋሜ ነው። ከሙት ስርዓት ጋር ራሴን አላወዳደርም። የተሻለ ኦርጋኒክ ከራሴ የሞተ ቆዳ ጋር ነው የማወዳደረው። ትናንት ከነበረኝ ብልሽት አንጻር አሁን የደርሻለሁ ነው የምለው እንጂ የሞተ ስርዓት ዜሮ ከዜሮ ኔጌቲቭ ገብቶ የነበረ ስርዓት ከሱ ጋር ነጻጽሬ ምን የሚያሰጋኝ ነገር አለ? ኖ መርሳት ኖ ኢንሲዲየስ ነው፣ መርዝ ነው ሀሳብ። ኒቼ ምን ይላል? ከመጥፎ ተግባርና ከመጥፎ ሀሳብ የትኛው የከፋ ነው ብሎ ይጠይቃል ራሱን። መጥፎ ተግባር እንደ ቁስል ነው ይላል፣ ፊት ለፊት ስለሚታይ ቶሎ ታርመዋለህ። መጥፎ ሀሳብ ግን እንደ ፈንገስ ነው ይላል፣ እስኪያጠፋህ ድረስ አታውቀውም ይላል። ከመጥፎ ሀሳብ ይሰውረን ለማለት ነው። እሺ የተከበራችሁ ተመልካቾቻችን ከአቶ ጌታቸው ረዳ የኢህአዴግ ስራ አስፈጻሚ አባልና የኢህአዴግ ምክር ቤት አባል ከልብ ነው እዚህ ድረስ መተን ስላስተናገዱን የማመሰግነው በተመልካቾች ስም። በተከታዩ ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር እስከምንገናኝ ድረስ ሰላም ጤና ይስጥልኝ ብያለሁ። ስሜ ነባይ ፈርስ ነበርኩ። አመሰግናለሁ። አቶ ጌታቸው ረዳ